በእነዚህ በኮሪደር ልማቱ ላይ በቀኝና በግራ በተገጠሙ ዲጂታል ሰርቪላንስ ፖሎች አማካኝነት የአዲስ አበባ ህዝብ በሲሲቲቪ ካሜራ ውስጥ ነው ማለት ነው። እያንዳንዱ እንቅስቃሴያችሁ በእይታ ውስጥ ነው። ይህንን እወቁ መላው የአዲስ አበባ ህዝብ። እንደሚታወቀው የህዝብ ተወካዮች ምክር ቤት 36ኛ መደበኛ ስብሰባ በትላንትናው ዕለት እየተካሄደ ነበር። ታዲያ እዛ ላይ ባለቀይ ከረባቱ ያነሳው አንድ በጣም ኪ ፖይንት አለ። ከዚህ በፊት እንደምታስታውሱት አንድ ወደ እናንተ ያደረስኩት ዶክመንተሪ ነበር። ይሄ በምስሉ ላይ የምታዩት ዶክመንተሪ ማለት ነው። በኮሪደር ልማቱ ላይ እየተገጠሙ ያሉ ስማርት ፖሎች እናንተን የሚቆጣጠሩ ናቸው ብዬ ነግሬያችሁ ነበር። ልክ እንደ ቻይና ሶሻል ክሬዲት ሲስተም ውስጥ ነው የሚከቱን፣ መጨረሻችንም ያ ነው የሚሆነው ብያችሁ ነበር። ታዲያ በዚህ የምክር ቤቱ ስብሰባ ላይ ይህን ነገር ባለቀይ ከረባቱ አረጋግጦታል። እኔ ያልኩትን ነገር በ4 ነጥብ የሚቀርጿችሁ ፖሎችን ነው የምንተክለው ብሏል ማለት ነውና እንስማ። ከምንሰራቸው ስራዎች አንዱ ስማርት ላይት ነው። ይሄ ስማርት ላይት ብርሃን ብቻ ውበት ብቻ አይደለም ያለው። የካሜራ ሲሲቲቪ እዛው ላይ ይይዛል፣ ኔትወርክ ያሳልጣል። ወደፊት ትስስር ሲያድግ የትራፊክ ጃም መረጃ ይሰጣል። በጣም ብዙ ጠቃሚ ነገር በውስጡ የያዘ ነው። አድቫንስድ የላይት ሲስተም የስማርት ላይት ሲስተም ይባላል። እዚህ ከሸራተንና ሳይንስ ሙዚየም ጀርባ የነበረችውን ቦታ ስንሰራ 100% ኢምፖርት አድርገን ይሰራ። አሁን ግን ፒያሳ፣ ቦሌ በየቦታው የምታዩት ኢትዮጵያ ውስጥ አምርተን ነው እየሰራ ያለን። ሳምፕል አመጣን፣ ለኢንዱስትሪዎች ሰጠን፣ አምርቷል ናቸው አምርተው ይሄው ስራ ጀምሯል። እውነት ነው ባለቀይ ከረባቱ የሚናገረው። እኔ መረጃው ስላለኝ የተላከልኝ መረጃና ማስረጃ ነው። እንደምታዩት አሁን ሀገር ውስጥ ነው እየተገጣጠሙ ያሉት ማለት ነው። እነዚህ ስማርት ፖሎች ስማርት ላይቶች ማለት ነው። እንዴት እንደሚሰራ አሳዩዋቸው ቻይኖቹ። አሁን እነሱ በደንብ አድርገው እየሰሩት ነው። አሁን ከሜክሲኮ አንስቶ ሳር ቤት፣ ከሳር ቤት ሜክሲኮ ፒያሳ ላይም ነው እየተገጠሙ ያሉት እነዚህ ስማርት ፖሎች ናቸው ማለት ነው። ሲሲቲቪ በውስጣቸው አለ ብዬ ነግሬያችሁ ነበር። ይኸው እሱም አዎ አለ ብሎ አረጋግጧል ማለት ነው። ትርጉሙን እንኳን አያውቀውም፣ የፋይዳን ትርጉም ማለት ነው። ለምን እንዲሆነ ብሎ ሁላ በቃ ራሱን ይጠይቃል ማለት ነው። ስሙ። የሚገርማችሁ ፋይዳ በኦሮምኛ ፋይዳ ነው፣ በአማርኛ ፋይዳ ነው፣ በሶማልኛ ፋይዳ ነው፣ በአፋርኛ ፋይዳ ነው፣ በትግረኛ ፋይዳ ነው። የሚገርማችሁ በአረብኛ ፋይዳ ነው፣